በእንተ ቅዱስ መስቀል የጌታችንና የመድኃኒታችን የኢየሱስ ክርስቶስ መስቀል ለእንደምን ያለ ታላቅ በረከት ምክንያት እንደሆነን እናስበው። ምንም እንኳን ከአፋ ሲታይ የጌታችን መስቀል አሳዛኝና አሰቃቂ ቢመስልም እንደ እውነቱ ግን ደስታንና ሐሴትን የተሞላ ነውና። መስቀል የቤተ ክርስቲያን መድኃኒት ነውና። መስቀል ተስፋ ለሚያደርጉት መመኪያቸው ነውና። መስቀል ጠላቶች ማለትም ደቂቀ አዳም ከፈጣሪያቸው ከእግዚአብሔር ጋር የሚታረቁበት ደግሞም የታረቁበት ኃጥአንም ወደ ክርስቶስ የተመለሱበት አሁንም የሚመለሱበት ነውና። በመስቀል ከጠላትነት ድነናል። በመስቀል ወደ እግዚአብሔር አንድነት ተመልሰናል። በመስቀል ከገብርናተ ዲያብሎስ አርነት ወጥተናል። በመስቀል ከሞትና ከጥፋት ድነናል። ብስራተ መስቀል ባልተነገረበት በዚያ ዘመን በሞት ጥላ ስር ወድቀን ተይዘን ነበር። አሁን ብስራተ መስቀሉ በተገለጠበት ጊዜ ግን ሕልውና እንኳን እንደሌለው አድርገን ቆጥረን የዘላለም ሕይወትን እየናፈቅን ሞትን ንቀነዋል። ብስራተ መስቀል ባልተነገረበት በዚያ ዘመን ለገነት ለመንግሥተ ሰማያት ባዕዳን እንግዶች ነበርን። መስቀል በተገለጠ ጊዜ ግን ወንበዴስ እንኳን ሳይቀር የተገባው ሆኖ ተገኘ። የሰው ልጅ እንደዚህ ካለ ጨለማ መጠን ወደ ሌለው ብርሃን፣ ከሞት ወደ ዘለዓለማዊ ሕይወት፣ ከመዋቲነት ወደ ኢመዋቲነት ታድሶ ተሸጋገረ። አይነ ልቦና ባለማወቅ ጽልመት ከመታወር ድኖ በመስቀል የእውቀት ብርሃን ተጥለቀለቀ። እዝነ ልቦና ካለማመን ድንቁርና ወጥቶ የእግዚአብሔርን ቃል ወደ መስማት ተመለሰ። እውራንም መንፈሳዊ ብርሃናቸው አይነ ልቦናቸው ተመልሶላቸው በርቶላቸው የእግዚአብሔርን ክብር ማየት ተችሏቸዋል። ተመልከቱ፣ በቅዱስ መስቀሉ የተሰጡን ሀብታት እነዚህ ናቸው። በቅዱስ መስቀሉ ያልተሰጡን በረከቶችስ ምን አሉ? እነሆ ቅዱስ መስቀሉ አሁን ተገልጧል። በእግዚአብሔር ማመንም እነሆ ተመልሷል። እውነትም ወንጌልም ወደ ዓለም ሁሉ ተዳርሷል። ቅዱስ መስቀሉ ተገልጧል። ሰማዕታትም ከመስቀል በኋላ ሞት መሆኑ እንደቀረና የሹመት የሽልማት እርሻ መሆኑን አውቀው አብረው ተገልጠዋል። በክርስቶስ ማመንም በሁሉም ዘንድ ተሰራጭቷል። አዎን ቅዱስ መስቀሉ ተገልጧል። በእርሱም ሞት ራሱ ሞቷልና ትንሣኤ ሙታንም ተገልጧል። ሕይወትም ታይታለች። መንግሥተ እግዚአብሔርም እንደዚሁ እርግጥ ሆናለች። ቅዱስ መስቀሉ ለእነዚህ ሁሉ ነገሮች ምክንያት ሆነ። በመስቀሉ እግዚአብሔርን ማመስገን ተማርን። እንግዲህ ከቅዱስ መስቀሉ ይልቅ ሌላ የተወደደ ምን አለ? እኮ ከቅዱስ መስቀሉ በላይ ለነፍሳችን የሚረባት የረባት የጠቀማት ሌላ ምን አለ? ስለዚህ በሙሉ ልባችን ይህን እንመስክር እንጂ ስለ ቅዱስ መስቀሉ ለመናገር ቅንጣት ታህልስ እንኳን አንፈር። ክርስቶስ በቅዱስ መስቀል ላይ ተሰቀለ፣ ዲያብሎስም በድል ሆነ። ክርስቶስ በቅዱስ መስቀል ላይ እጆቹን ዘረጋ፣ ለዓለምም የመዳን መንገድ ተሰጠ። ክርስቶስ በመስቀል ላይ ተቸነከረ፣ ነፍሳትም ሁሉ ከእስራታቸው ተፈቱ። ክርስቶስ በመስቀል ላይ ዋለ፣ ፍጥረታትም ሁሉ ከጥፋት ባርነት ነፃ ወጡ። ክርስቶስ በመስቀል ላይ ነፍሱን አሳልፎ ሰጠ። እንግዳ ነገርም ለዓለም ሁሉ ታየ። ፀሐይ ብርሃኗን ከለከለች። ንዑድ ክቡር የሚሆን ነቢዩ አሰምቶ እንደተናገረው እንዲህ ሲል፣ በዚያን ቀን ፀሐይ በቀትር ይገባል፣ ብርሃንም በምድር ላይ በቀን ይጨልማል። ተወዳጆች ሆይ የነቢዩ ቃል እንደምን ያለ ግሩም ምስጢር
በውስጡ ቋጥሮ እንደያዘ ትመለከታላችሁን? እዚህ ላይ የሁላቸውም የእስራኤላውያንም የአሕዛብም ግብር ተገልጧል። ሁላቸውም በአንድነት በድለዋልና እንደ ኦሪት ሕግ በዓላትን የሚያከብሩት ያዝናሉ፣ በመዝሙር ፈንታም በኢየሩሳሌም ላይ ያለቅሳሉ። ከእንግዲህ ወዲህ ኢየሩሳሌም የተቀደሱትን ሥርዓተ አምልኮችን ይዛ አትቀጥልምና ከእንግዲህ ወዲህም በእርሷ ዘንድ በዓላት አይከበሩምና የአሕዛብ ሀገራትም እንደዚሁ ኃጢአታቸውን እየተናዘዙ ያዝናሉ። መጽሐፍ የሚያዝኑ ብፁዓን ናቸው እንዳለ ሐዘን የበረከት ምንጭ ነውና ይተክዛሉ። አዎ ትርጉም ለሌላቸው በዓላቶቻቸውና ሥርዓት ለሌላቸው ዘፈኖቻቸው ለርኩሳት መናፍስት ይቀርብ እንደነበር አውቀው ያዝናሉ ይተክዛሉም። ዛሬ አሕዛብ ያከናውኗቸው ለነበሩት ክፉ ክፉ ነገሮች እንዴት እንደሚጸጸቱባቸው አስተውሉ። ከነቢዩ ጋር በአንድነት እንዲህ ይላሉና በድለናል፣ በኀፍረታችንም ጠፍተናል፣ በአመፃ ተሞልተናልና ኃጢአታችን ሸፍናናለች፣ እንደ አባቶቻችን በድለናል። እንግዲያውስ እኛም ስለ ሠራናቸው ኃጢአቶች እናልቅስ፣ ስለ ፈጸምናቸው በደሎች እንዘን። ተስፋችንን በእርሱ ላይ አኑረን ወደ ቅዱስ መስቀሉ እንጠጋ። እኛ ሥራ ሰርተን አንበቃምና ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ክብሩና ጌትነቱ አንድ በሚሆን በጌታችን በኢየሱስ ክርስቶስ ቸርነትና ሰውን በመውደድ የመንግሥቱ ወራሾች እንሆን ዘንድ በመስቀሉ ቃል ተምረን ሐሳባችንን በሰማያት እናኑር። መልካም የመስቀል በዓል ይሆንላችሁ።